ዛሬ በቆንጆ ማዕድ የምታዩትን የፍርኖ ዱቄት ገንፎ አሰራር እናያለን። በመጀመሪያ የተነፋ ፍርኖ ዱቄት ካዘጋጀን በኋላ እሱን ቀጠን አድርገን በውሃ እናቀጥነዋለን ማለት ነው። የፍርኖ ዱቄቱን ዱቄት የፈላ ውሃ ላይ የማንጨምርበት ምክንያት ፍርኖ ዱቄት የገንፎ እህል ስላልሆነ አንደኛ የበሰለም አይደለም በጣም ያታገላልና ካቀጠነው በኋላ ሊጥ ነገር አድርገን ካቀጠነው በኋላ የፈላ ውሃ ቢጨመር በጣም ድካም የሌለው ቀለል ያለ እና ደግሞ ለስላሳ የሆነ ገንፎ እናገኛለን ማለት ነው። በዚህ መልኩ በአንድ ኩባያ ውሃ 2 ካፕ ዱቄት ነው ያደረኩት። እሱን አቀጥነዋለሁ። በዚህ መልኩ ቀጥኖልኛል። ምንም የጓጎለ ነገር አይኖረውም። ለማሽረትም ያን ያህል ጉልበት አያስፈልጋችሁም። ከዛ በኋላ የፈላ ውሃ ይኖረናል። የፈላ ውሃ ውስጥ ጨው አረኩኝ፣ መጠነኛ ጨው። እንዲሁም ለስለስ እንዲል ያደርገዋል። ዘይት ወይ ቅቤ ታረጋላችሁ። እኔ ቅቤ ነው ያደረኩት። በመቀጠል ያቀጠነው ሊጥ መጨመር ነው። ከዛ በአንድ ሳይድ እጃችሁን ሳታቆሙ ማማሰል ማለት ነው። ኦልሞስት ከቡላ አሰራር ጋር ይቀራረባል። ያው ይሄ ትንሽ ለየት የሚያደርገው ነገር ቡላ ይጓጉላል፣ ምን ይላል፣ ቶሎ ይደርሳል። ይሄ ግን መብሰል አለበት፣ በጣም መብሰል አለበት። እየከደናችሁ ውፍር እስኪል ድረስ ማብሰል አለባችሁ። በዚህ መልኩ ለ3 ለ4 ደቂቃ ከድናችሁ ማብሰል ያስፈልጋል። ከዚህ በኋላ ምንም የሚጓጉል ነገር አይኖርም፣ መወፈር ብቻ ነው። በጣም ቀላል በ5 ደቂቃ ውስጥ የደረሰ የገንፎ አሰራር ነው። እንግዲህ ይሄ ቤታችሁ ሞክሩት። የገንፎ እህል ከሌለ ገንፎን በለማትበሉ በፍርኖ ዱቄት መሰራት ይችላል ልላችሁ ፈልጌ ነው። ወፍሯል። አሁን ወደ ማቅረቡ እየሄድኩ ነው። ሸክላይ ላይ ዘይት ቅቤ ያደረኩኝ። በመቀጠል ገንፎን ነው ማደርግበት ማለት ነው። እዩት፣ እንደዚህ ወፍሯል እና በጣም ማማሰል ነው የሚጠበቅባችሁ እና ከድናችሁ ትንሽ ወፈር ካለ በኋላ መክደን ያስፈልጋል። ስለማይጓጉል እንትን ማለት የማይጠበቅም፣ ማማሰል የማይጠበቅባችሁ። ድካም የለው፣ እሹኛ አይል። በጣም ሲምፕል የሆነ የገንፎ አሰራር ነው። በየቤታችሁ ሞክሩት። ቆንጆ ማዕድን ሰብስክራይብ፣ ላይክ ማድረግ አትዘንጉ ፕሊዝ። ቤተሰብ ሁኑ። የተለያዩ ምግቦችን አብረን እናዘጋጃለን። እንዲሁም የምትፈልጉትን የምግብ አዘጋጃጀት ይሄን እስቲ ስሪ በሉኝ፣ ኮሜንት ላይ ያሳውቁኝ። በጣም ወዳችኋለሁ። ሰብስክራይብ ላይክ እያደረጋችሁ ስለሆነ በጣም ደስ ብሎኛል። ቀጣይም እንደዚህ ብዙ ሰብስክራይብ እንዲኖረኝ አድርጉኝ ፕሊዝ። ሼር አድርጉልኝ፣ ላይክ አድርጉ። አመሰግናለሁ። አሁን እንደዚህ አድርጌ ቅርጹን እያስተካከልኩ ነው። ማንኪያችሁን ቅቤ ትንሽ ነካ ማድረግ አለባችሁ፣ ያለበዛ ይጣበቃል ከገንፎ ጋር። በዚህ መልኩ ካስተካከልኩ በኋላ ቅቤ ያደረኩኝ፣ ቀለጥ ያለ ቅቤ። ቅቤው ራሱ እንዴት እንደሚያምር በቀጣይ የቅቤ አነጣጠር እናያለን አብረን። ቅቤውን በዚህ መልኩ ካዘጋጀን በኋላ በርበሬ ወይ ሚጥሚጣ ማድረግ ትችላላችሁ። እኔ በርበሬ ነው ያደረኩት። በዚህ መልኩ ደርሷል። ከዛ በኋላ እንደፈለጋችሁ አድርጋችሁ አሳምራችሁ ማቅረብ ነው ማለት ነው የሚጠበቅባችሁ። በጣም ቀላል በ5 ደቂቃ ውስጥ የደረሰ የገንፎ አሰራር ነው። ሞክሩት። ጥሩ የሆነ የቁርስ አማራጭ ነው። ቡላም ከዚህ በፊት ቡላ በበሰለ የክትፎ ስጋ አዘጋጅቼ ነበር። እሱንም ገብታችሁ እዩት። ጥሩ የቁርስ አማራጮች አሉ። ጨጨብሳም እንዲሁም አለ። ተከተሉኝ። አመሰግናለሁ። እዩት እንዴት እንደሚያምር። በጣም ነው የሚጥመው። ለስለስ ያለ ነው። ሞክሩት በየቤታችሁ። አመሰግናለሁ። ወዳችኋለሁ። ባይ